ምዕራፍ 36 ሱረቱ ያሲን ጁዝ ወይም ክፍል 22 36ኛ ሱረቱ ያሲን በመካ የወረደች ናት። አያቶቿ ወይም አንቀጾቿ 83 ናቸው። ቢስሚላሂር ረህማኒር ረሂም በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው። ያሲን ያሲን ወልቁርአኒል ሐኪም በጥበበኛው ወይም በፈራጁ ቁርአን እምላለሁ። ኢነከ ለሚነል ሙርሰሊን አንተ ነቢዩ መሐመድ ሆይ በእርግጥ አንተ ለህዝቦቻቸው ከተላኩ ከመልእክተኞቹ አንዱ ነህ። ዐላ ሲራጢን ሙስተቂም በቀጥተኛው መንገድ በኢስላም ላይ ነህ። ተንዚለል ዐዚዚር ረሂም ይህ ቁርአን ከሃዲያንና ወንጀለኞችን ከሚበቀለው ከሃያሉ ለአማኞች ንስሐ ለገቡና ከጥፋታቸው ተጸጽተው ለተመለሱ ባሮቹ ከአዛኙ አላህ የወረደ ነው። ሊቱንዚረ ቀውመን ማ ኡንዚረ አባኡሁም ፈሁም ጋፊሉን አንተ መልእክተኛ ሆይ ቁርአን የወረደበት ምክንያት እነዚያ እነርሱ አባቶቻቸው ዝንጎች ሲሆኑ እንደተስጠነቀቁት የመካንም ሆነ የሌሎችን ፈጣሪያቸውን ብቻ ማምለክ የተዘናጉትን ህዝቦች ልታስጠነቅቅ ነው። ለቀድ ሐቀል ቀውሉ ዐላ አክሰሪሂም ፈሁም ላ ዩእሚኑን በእርግጥ በአብዛኛዎቹ ከሃዲያን ላይ የአላህ የቅጣት ውሳኔ ቃሉ ተረጋግጦባቸው እነርሱም በአላህ በብቸኛ ተመላኪነቱ በመልእክተኛውና በኢስላም ፈጽሞ አያምኑ። ኢና ጀዐልና ፊ አዕናቂሂም አግላላን ፈሂየ ኢለል አዝቃኒ ፈሁም ሙቅመሑን እኛ ከሃዲያንን ሐቅን በማስተባበላቸው ከእምነት እንዲርቁ ልክ አንገቶቻቸው ከእጆቻቸው ጋር የተጠፋፈሩ አደረግናቸው። እርሷም አጠፋፈሯ እስከ አገጮቻቸው ድረስ ሲሆን እነርሱም ያኔ ቀኝና ግራን መቃኘት የማይችሉ ወደ ላይ ያንጋጠጡ ቢጤ ይሆናሉ። ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰደን ፈአግሸይናሁም ፈሁም ላ ዩብሲሩን ከሃዲያን ከእምነት በመራቃቸው በጣፋጭ የምድረ ዓለም ህይወት ተሸንግለው ሐቅ እንዳይታያቸው ከበስተፊታቸው ግርዶን ከሞት በኋላ ያለው ህይወት በህሊና እንዳይታያቸው ፈጽሞ ሊከሰት አይችልም እንዲሉ ከበስተኋላቸው ግርዶ አደረግን። ሐቅን እንዳይገነዘቡ ሸፈናቸውም እነርሱም እውነታውን አይመለከቱም። ወሰዋኡን ዐለይሂም አንዘርተሁም አም ለም ቱንዚርሁም ላ ዩእሚኑን አንተ ነቢይ ሆይ በዙሪያህ ያሉ ከሃዲያን ከነ አለቆቻቸው ባለማመናቸው እንደሚቀጡ ብታስጠነቅቃቸውም ባታስጠነቅቃቸውም በእነርሱ ላይ እኩል ነው፣ አያምኑ። ኢነማ ቱንዚሩ መን ኢተበዐ ዚክረ ወኸሽየ ረሕማነ ቢልገይብ ፈበሽርሁ ቢመግፊረቲን ወአጅሪን ከሪም የምታስጠነቅቀው ግሳጼን ቁርአንን የሚከተል አርረህማንን አዛኙን አላህ ሳያየው በርቀት የሚከተለውን ብቻ ሲሆን እንደነዚህ አይነቱ በወንጀሉ ምህረትን ገነትን በሚያህል በመልካም ምንዳ አብስረው። ኢና ነሕኑ ኑሕይል